El siguiente enfrentamiento desde la zona en la zona azul desde el Team Betón. ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ዛሬም እንደተለመደው የሎኪክ ቻሌንጅ ውድድሮችን ይዤላችሁ መጥቻለሁ። አብረን ሪያክት እናደርጋለን። ከኔ ጋር እንድትቆዩ በትህትና ጠይቃለሁ። ይህን የምትመለከቱት ተወዳዳሪ 46 ዓመቱ ነው። ወደ 84 ኪሎ ግራም ይመዝናል። ቁመቱ 1 ከ65 ነው። እንደምታዩት አይደለም፣ አጠር ያለ የሆነ ደንዳና ነገር ነው። እንግዲህ እሱ የሚወዳደርበት አገር ማርቆስ ይባላል። አገሩን በእርግጥ አላውቀውም። ያው እንግሊዘኛው ማርቆስ ነው የሚለው። እዚህ ጨዋታውን እንደሚሆን አብረን የምናየው ይሆናል። ይህ ውድድር ደግሞ በጣም እየተለመደ ያለ ነገር ነው። አሁን ወደኛ ሀገር መምጣት አለበት ብዬ የማስበው ነው። ቀጣይ ተወዳዳሪያችን የቺሊ ተወዳዳሪ ነው። እድሜው 28 ነው። ይሄ ገና ወጣት ነው። ብዙ መስራት የሚችል ነው። ቁመቱ 75 ወደ 1 ሜትር ከ71 ነው። ክብደቱ ነው 75። ከቺሊ መጥቶ ነው የሚወዳደረው። ይሄ የዚህ ሙያ ቴኳንዶ፣ ካራቴ እንዲሁም ደግሞ ኤምኤምኤ ፋይተር ነው ወይም ደግሞ ባለሙያ ነው። እንግዲህ ሁለቱ መድረክ ላይ እየተገናኙ ነው። ምን እንደሚፈጠር አብረን የምናየው ይሆናል። በጣም ኢንተረስትድ እየሆነ የመጣ ውድድር ነው። እንግዲህ ሰዎች በጉጉት እያዩት ያለ ውድድር ነው። እኔም ራሴ ከቅርብ ጊዜ ወዲህ እየተከታተልኩት ያለው ውድድር ነውና በጣም ደስ ይላል። እኛ ሀገርም እንደምናመጣው ተስፋ በማድረግ ነው። መጀመሪያ ከዚህ ስፖርት ጋር በደንብ እንግባባና ከዛ እንግዲህ በቻሌንጅ መልኩኛውን ጀምረዋለን ብዬ አስባለሁ። ያዝ በለው ነው እንግዲህ ያስ በጣም ጥንካሬ ይጠይቃል። እንደዚህ ዱላ መቀበል ቀላል ነገር አይደለም። ከመስመሩ መውጣት የለብንም። የምንረግጠው በተሰጠነ መስመር አቅጣጫ ላይ ሆነን ነው። ሁለተኛ አቋቋማችንም ብልጠት ያስፈልገዋል። ያስ ሁለቱም ተመጣጣኝነት ይታይባቸዋል። ምንም አልመሰላቸውም። ያው ድግግሞሹ እየቆየ ሲመጣ ያው አንዱ መሸነፉ አይቀርም። ምክንያቱም እዛች ቦታ ተደጋጋሚ ሲመታ ስሜቱ ስሜቷ ከባድ ናት። አቋቋም ቡም ያ ይሄኛው ከማርቆስ ከቺሊ የመጣው የራሱ የመታበት እግሩ ራሱ እያመመው ነው። ያዝበል ነው ያቸው ያ ቀጥታ ነው የሚሰጠው። ይሄ ይታዩት እግራቸው ራሱ ብሎክ የሚያደርጉበት ቴክኒክ የሁለቱም ይለያያል። ደነዘዘች መሰለኝ። ረጋል ፍጥነቷ ቀነሰ።
ደንዝዟል። ቢም አሁን በደንብ አላገኘውም። የስ የዝን ያህል ደቂቃ ራሱ ንቅንቅ አላሉም። የሚገርም ፉክክር ነው። ይሄ ትክክል አይደለም ማሰጣው። አንደኛ እግሩን አውጥቷል ከመስመር፣ ሁለተኛ ደግሞ እንዲህ በጣም ዙሮ ነው የሰጠው። ያ እንደውም ለራሱ አደጋ ነው። የፊት ለፊት የእግራችን ጡንቻን ነው መስጠት ያለብን። እሱ ነው ጠንካራ ሊሆን የሚችለው። ባም በጣም አሻሚ ነው። አሁን ለመለየት ለመገመትም እየተቸገረ ነው። ምክንያቱም ሁለቱም ህመም እያስተናገዱ ነው። ዋጥ አርገውት ነው እንጂ ዱላው ከባድ ነው። ቡም የስ አይ ፉክክራቸው በጣም ደስ ይላል። በጣም ፉክክር እየታየበት ያለ ነው። አያቸው የሚቆምበት አቋቋሙ ዱላ የሚሰጠው ጥግ ይዞ ነው የሚሰጠው፣ እንዳይመቸው ለማድረግ እኮ ነው። ያም ደግሞ ብልጥ ከሆነ በደንብ ጠጋ ማለት አለበት። ለምን በደንብ ተመቻችቶ ካልሰነዘረ በደንብ ላያገኘው ይችላል። ስለዚህ የሚመታውም አቋቋሙ ወሳኝነት አለ። የሚይዝበት መስመር አደንዝዞታል። የማርቆስ ተወዳዳሪውን አደንዝዞታል። ቺሊው እየመራ ይመስለኛል። አያቸዋ ጥግ ላይ ይዞ ነው የቺሊ ተወዳዳሪው ጥግ ይዞ ነው እየሰጠ ያለው ለዚህኛው እንዳይመቸው ማለት ነው። ይሄም ራሱ ቴክኒክ ይፈልጋል። አቋቋም ላይ ዝም ብሎ ማስመታት ብቻ ሳይሆን መስመር አጠቃቀምም ራሱ ወሳኝነት አለው። ትክክል አይደለም አሰነዛዘሩ። የቺሊው ሎኪኮ ጥሩ አይደለም። ያው ቴኳንዶ እና ካራቴ ላይ ያዘወተረ ስለሆነ ምናልባት ኪኮቹ እንደ ኪክ ቦክሰር እና እንደ ሞይታይ ላይሆን ይችላል። ናይስ። እሺ ስነ ምግባራቸው ደስ ይላል። ለኪኩ ምንም ደስ አይልም። በጣም ያስጠላል አመታቱ። ሁለቱም ደንዝዘዋል። እንግዲህ ጨዋታው በእርግጥ አጓጊ ጨዋታ ነው። እንደዚህ ያለ የቆዩ ተጋጣሚዎች እስካሁን አላየሁም። እነዚህ ረጅም ሰዓት ፈጅተዋል። ያው ውድድሩ በበቃኝ ስለሆነ የፈጀውን ጊዜ ይፍጅ እንጂ መላቀቅ የላትም። ያዝ በለው ነው እንግዲህ። ቦም የቺሊው ተወዳዳሪ የሚመታበት እግር ራሱ እየታመመ ነው። የሚመታበት ብቻ ሳይሆን የሚመታበት እግሩ ራሱ እያጠቃበት ያለው እግር እየታመመ ነው። በሁለት ነው እየተጎዳ ያለ። ያስ አመነ ወንድ ግን አንድ ቻንስ ቢሞክር ኑሮ ያሸንፍ ነበር። ተስፋ ቆረጠ እንጂ የቺሊው ራሱ እግሩን እያመመው ነበር የሚመታበት። አንድ ድል ቢወስድ ኑሮ አሸናፊ ይሆን ነበር። ኦኬ እንግዲህ እንዳያችሁት ነው ውድድሩ አሪፍ ፉክክር ነበረበት እና
ያው ቶሎ ተስፋ በመቁረጥ ማሸነፍ የሚችልበትን የማርቆስ ካንትሪ ተወዳዳሪ እንግዲህ አምኖ ተሸናፊነቱን ተቀብሏል። አሸናፊው የቺሊ ተወዳዳሪ ሆኗል ማለት ነው። ጋናዶር ኩኮ ፓቼኮ በጣም አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ጊዜ ባይ